አማራጭ ሲላጣ ፑንቲና ጋር እዛ ጋር ሄዶ ጃምፕ ያደርጋል እና ሰቱ ኮምፕሊት ያደርጋል አይደል? በሴንቲንግ እዚህ ጋርም ክራክ ካለ ማለት ነው ከሲስተሙ ወደኛ ግራውንድ እኛ ስለምንቀለው ወደኛ መግባት ይፈልጋል። መሬት ካገኘ ወደ መሬት ነው እና ያንን ክራክ እኛ በማናውቀው ሁኔታ መርፌ በስቶት ሊሆን ይችላል፣ የሆነ ነገር በስቶት ሊሆን ይችላል። በምንሰራበት ሰዓት ላይ ግልጽ ነው ያንን ሁልጊዜ ቼክ ማድረግ ያስፈልጋል ማለት ነው። ምክንያቱም ክራክ ካለ ኢንቴግሬቲ ዊክ ከሆነ ቮልቴጅ ሊክ አድርጎ በእኛ በኩል ግራውንድ ያደርጋል፣ ስቶክ ያደርገናል። ስለዚህ ተራይ ላይ እንዳለው ምንድነው ይህንን ነፍቶ አየር እንዳለው እንደሌለው ምንድነው ውሃ ውስጥ በመጨመር ማወቅ ይቻላል። እዛም ውጪ በሆነ መንገድ ይህንን ሊክ አለመኖሩን ማጣራት ይጠይቃል ማለት ነው። ሲምፕል ነው። ያው ሴፍቲ ላይ የመጀመሪያውና ፈርስት ኤንድ ፎርሞስት ታስክ ምንድነው ኢግኒሽን ስዊች ምን ማድረግ ነው? ኦፍ ማድረግ ነው። ከዛ በፊት ግን አሁን ክላስ ከረፍት በኋላ የምንሄድበት ኬዝ አለ። ትረብል ሹቲንግ ላይ ዲያግኖሲስ የሚባል ነገር አይደለም። ተሽከርካሪ ሲመጣ በመጀመሪያ የተሽከርካሪውን ታሪክ ከሾፌሩ ጠይቃል። ምን ገጠመው፣ ምን ድምፅ ሰማ፣ ከዚህ በፊት የነበረው ሂስትሪም ካለ እኛ ጋር ፋይል እናያለን ማለት ነው። ተመሳሳይ እናያለን። ከዛ በኋላ ምንድነው እሱ የሰጠን መረጃ በቂ ሆኖ ካልተገኘ በኤሌክትሪክ መኪና ጉዳይ ላይ ምንድነው የምናደርገው? ዳሽቦርድ ላይ ሪማርክ ይጽፋል። ሞተር ላይ ከሆነ ባትሪ ሲስተም ላይ ከሆነ ለምሳሌ ጎማም ራሱ አንደር ፕሬሸር ከሆነ ሪማርክ ያስቀምጣል ነው። የአራቱም ጎማ ፕሬሸር ለምሳሌ እኩል ነው መሆን ያለበት 2.3 2.4 አንዱ ቢጎል የአንዱን ጎማ ሌፍት ራይት ወይ ሌፍት ሬር ብሎ ሊያስቀምጥ ይችላል። ፕሬሸሩ ራሱ ያስቀምጣል። አንሷል አንደር ፕሬሸር ይላል እና ሪማርክ ይጽፋል። ሪማርኩንም አይተን አጥጋቢ ካልሆነ ምንድነው የምናደርገው? ዲያግኖሲስ ነው። ተሽከርካሪውን ዲያግኖስ እናደርጋለን። ዲያግኖስ እናደርገው እንደምታውቁት ፎልት ኮድ ይመጣል ማለት ነው አይደል? ፎልት ኮድ ይመጣል። በዛ ፎልት ኮድ መሰረት ተሽከርካሪው ወደ ማበጀት እንሄዳለን። ምንድነው ፎልት ኮድ ምናምን በኋላ እንሄድበታለን። ዞሮ ይሄን ካጣራን በኋላ ፎልት ካገኘን በኋላ የመጀመሪያው ስራ ፎልታችን ለምሳሌ ባትሪ ላይ ሊሆን ይችላል፣ ሞተር ላይ ሊሆን ይችላል፣ ኮንትሮለር ላይ ሊሆን ይችላል። ተግባባን? ኤኒዌር ይሁን ግን ዞሮ የመጀመሪያው ስራ ኤሌክትሪክ መኪና ላይ ስራ ከመጀመሪያችን በፊት የመጀመሪያው ስራ ቁልፍ ኦፍ ማድረግ ነው። ከዛስ ኔጌቲቭ ግራውንዱን ማድረግ ነው ማላቀቅ ነው። ከዛስ በኋላ ሃይ ቮልቴጅ ሰርቪስ ፕለጉን ሄደውን ማድረግ ነው መንቀል ነው። ባትሪው ነቅሎ ደግሞ መተው አይደለም። በፕላስተር ምን ማድረግ ያስፈልጋል? መሸፈን። ለምን? ሞይስቸር ይኖራል፣ አቧራ ይኖራል፣ ጠጠር ይኖራል፣ ማይክሮቺፕስ ይኖራል። ብዙ ነገር አይደለም ኮንዳክት ሊያደርግ በሚያስችል ሁኔታ ያቆሻሻ ገብቶ እቃውን እንዳይጎዳው ምን ማድረግ አለብን? እንሸፍነው። ከዛ ሸፍነንም ደግሞ አንጠልጥለን እንደዚህ አንተውም። የሆነ ቦታ እናደርገዋለን፣ አመቺ ቦታ ላይ ወሸቅ እናደርገዋለን። ልጆች ሊኖሩ ይችላሉ፣ እንስሳቶች ሊኖሩ ይችላሉ፣ እንዳይነኩት ነው። በእርግጥ ሃይ ቮልቴጅ ሲስተም ዳይሬክትሊ እነዚህ ስማርት ቬሂክሎች በብዛት ማለት ነው ከትንንሾቹ ውጪ ቮልቴጅ ሪዲንጋቸው ዳይሬክት አሁን ባትሪ ብንለካ ዳይሬክት ሊዳሲዳትሪ 12 እናነባለን አይደል? እዛ ጋር ባት ቮልት ነቅለን ሄደን እናንብብ ብንል ዜሮ ነው ማንበብ ያለበት። ባት ቮልት ካነበበ 400 300 የሚል ከሆነ ባትሪ ማኔጅመንት ሲስተም ቻርጅ ፊልድ ኢፌክት ትራንዚስተር ወይም ደግሞ ድራይቭ ፊልድ ኢፌክት ትራንዚስተር ሲፌት ዲፌት ከሁለት አንዱ ለምሳሌ ቻርጅ ቦርድ ላይ ሊሆን ይችላል፣ ድራይቭ ቦርድ ላይ ሊሆን ይችላል። ሁለቱን በማቋረጥ ወይም ደግሞ እዛ ጋር ምን አለ ኮንታክተር አለ። ኮንታክተሩ እንዲቋረጥ ኮምፒውተሩ በቃ ለኮይል ፓወር ካልሰጠ አይወጣም። በማቋረጥ ከምንድነው ከተርሚናሉ ከሃይ ቮልቴጅ ሰርቪስ ፕለጉ ዋናው የባትሪ ሶርስ እንዲቋረጥ ያደርጋል። ስለዚህ ዜሮ ነው ማለት ነው። መልቲሜትር ይዘን እንለካለን። እንደው ከመለጠፋችን በፊት የመጀመሪያው ስራ ምንድነው? ይሰርቃል ወይ የሚለው ምን እናደርጋለን? ቼክ እናደርጋለን። ከሰረቀ ምን አለ ማለት ነው? ባትሪ ማኔጅመንት ሲስተሙ ኮንታክተሩ ላይ ስታክ ክሎዝድ አድርጓል። ዘግቶ ምን ሆኗል? እንደቀረ ነው። ዘግቶ የሚቀርበት እድል ስላለ ነው ስላጋጠመ ነው። ተግባባን? ስለዚህ አንድ እሱ ነው። ሁለተኛ ነገር ደግሞ ያ ብቻ አይደለም። ኮንታክተር ኦኬ ሆኖ ለምሳሌ አሁን ከነም ራሱ አውትፑት በማይኖረው ሰዓት ባትሪ የመጀመሪያ ስራችን ምንድነው? አውትፑት ከሌለው በኤምኤስ ከፍቶ ወደ ሞተር እኮ አልመጣ ካለቀው ሰርቪስ ፕለግ ከፍተን ኦን አድርገን
ፊውዝም ሊሆን ይችላል አይደል? ፊውዝ ካልከፈተ ብሬክ ካደረገ አውቶቡት አይኖረውም። ስለዚህ ይሄ ነው። ሌላው እንግዲህ ሰርቪስ ብሎግ ላይ ይሄን ከጨረስን በኋላ ቀጣዩ ስራ ምንድን ነው? ከዚህ በፊት እሺ እንትማነስ እንችላለን እና ስለዚህ ምንድነው ይሄን ከጨረስን በኋላ ባትሪ ከፈታን በኋላ ምንድነው ፎልቱን አግኝተናል አይደል? ሞተር ከሆነ ምንድነው ብናደርገው ማለት ነው ወደ ሞተር የሚገናኝባቸውን ሃይ ቮልቴጅ ሲስተሞች ጠቅላላ ምን እናደርጋለን? እንነቅላለን። ከመንቀላችን በፊት ግን አሁን ዲያግኖሲስ እያደረግን ስለሆነ ምንድነው እያደረግን ያለ ነው? ሞተር ነው ፓወር ያልደረሰው አይደል? ሞተር ፓወር ካልደረሰው ምንድነው ሰርቪስ ፕለጉ ከመንቀላችን በፊት ይሄ አሁን ቅድም ስለ ሴፍቲ ነው ያወራል። ሴፍቲውን እንግዲህ በዚህ ከጨረስን ማለት ነው ሌላ ሴፍቲ ላይ ምንድነው ልናወራ የምንችለው? አንድ ግላብ ማድረግ አለብን። አይጎግል ማድረግ አለብን። እንደገና ደግሞ ይሄ ብራዝሌት አንገት ምናምን ላይ የሚደረጉ እነዚህ ሜታል እነዚህ ወርቅም በለው ብርም በለው ጁዌለሪስ እነዚህ በሙሉ ጠቅላላ አቮይድ ማድረግ አለብን። ገብታችኋል? አንዳንዱ ብራዝሌት አድርጎ እየሰራ ያለ ሃይ ቮልቴጅ ሲስተም ላይ ምን ሊያደርግ ይችላል? ምክንያቱም አንዳንዴ ምን እናደርጋለን ማለት ይሄ ጓንት የማንጠቀምባቸው ኬዞች አሉ። አንዳንዴ እየገባን ሲመጣ ሃይ ቮልቴጅም ቢሆን እየገባን ሲመጣ በምን መልኩ ሃይ ቮልቴጅ እንደማይነካ ስለምናውቅ ያንን ታሳቢ በማድረግ ወደ ስራ ስንገባ፣ ነገር ግን ደግሞ ባልጠበቅነው መንገድ የራሳችን ጌጥ አደጋ ሊያመጣ ይችላል። ባልጠበቅነው መንገድ ለምሳሌ እጃችን ፌዝ ላይ ሆኖ በዚህ በኩል ግራውንድ ሊነካ ይችላል። ቼናችን አለቀ፣ ሰርኪቱን ባንተ ጨረሰ፣ ያኔ ሊይዝ ይችላል። ረዳይ። ስለዚህ ምንድነው በተቻለ መጠን ምንድነው እንትን ማድረግ እነዚህ ነገሮች ማስወገድ ነው። ከዛ በኋላ ሰርቪስ ፕሮሲጀር አለ። ተሽከርካሪ ያንን ተሽከርካሪ ሰርቪስ ለማድረግ ሞተር ከሆነ ሞተር የሚባለውን ነገር ፍሮም ኤ ቱ ዜድ እንዴት ነው መፍታት ያለብን የሚለውን ነገር ማኑፋክቸረርስ ማኑዋልን መከተል ያስፈልጋል። እንደ ተማሪ እንደ አስተማሪ ልናወራው የምንችለው ይህንን ነው። ኦፍኮርስ አካሄዱን ብናውቀውም ማለት ነው። ያንን ተከትለን እንግዲህ ምንድነው የትኛው ነው ቅድሚያ የሚፈታው የትኛው ነው ቅድሚያ የማይፈታ የሚለውን ነገር ወደ ማወቁ እንሄዳለን። ከዛ በኋላ እንግዲህ መልቲሜትር ተጠቅመን አሁን ለምሳሌ አንድ ደግሞ ያልነገርኳችሁ ነገር ባትሪ ከደቀልም በኋላ ዳይሬክትሊ ወደ ስራ አንገባ። ለ5 ሰከንድ መጠበቅ አለብን። ለምን? እነዚህ ፊልተሪንግ ኤሌመንት የምንላቸው ኤሌክትሮኒክ ዲቫይስ የምንላቸው ኢንዳክተር ኢነርጂ ስቶር አድርገዋል፣ ካፓሲተር ኢነርጂ ስቶር አድርገዋል። እነሱ በሆነ መንገድ ስታቲክ እንትናቸውን ሪሊዝ እስኪያደርጉ ጊዜ ይፈልጋል። ገብቷቸዋል። ለምሳሌ ሎድ ሬዚስተሮች እነዚህ በክ ሎድ ፓሲቭ ዲቫይሶች አሉ። እነዚህ ሎድ ሬዚስተር አይነቶች እነዛ ላይ አፍስሶ በሂት አማካኝነት እስኪያስወግድ ድረስ ይሄን ቢኤምኤስ ይሰራል። ባይዘው እዛ አካባቢ ያለው ለምሳሌ ስማርት ባላንሰር ካለው ፓሲቭ አክቲቭ አይነት ካለው ለምሳሌ ፓሲቭ ካፓሲተር የሚጠቀም አለ፣ ሬዚስተር የሚጠቀም አለ፣ አምባላንስን ለመከላከል ማለት ነው። እሱን አንድ ቀን ሰርኪቱን በደንብ አድርጌ ስዬ አስተምራቸዋለሁ። ፓሲቭ አክቲቭ ምንድነው የሚለው እና በዛ ኬዝ ምንድነው ስታቲክ እዛ ላይ ስቶር የተደረጉ ነገሮች ሪሊዝ እስኪደረጉ ድረስ 1-5 ሰከንድ ይፈጃል። ምክንያቱም እነዚህ አንፊልተርድ የሆኑ ፒክ ከረንቶች ኤሌክትሪክ በባህሪ ስታጠፉም ስታበሩ ምንድነው ፒክ ነገር አለ እንት ነው። ስለዚህ የተወሰነ ሰከንድ ምንድነው ስቲዲ ስቴት እስኪመጣ ድረስ መታገዝ፣ ያቺ 5 ሰከንድ ነው፣ እሷን መታገዝ ያስፈልጋል ማለት ነው። እና ከዛ ውጪ እንግዲህ ያለባበሳችን ሁኔታ ካወራን መቅደም ያለበትን መፍታት ያለብንን መንቀል ያለብንን ነገር ካወራን በኋላ ኤሌክትሪክ መኪና ላይ በዋነኛነት ሴፍቲ ሹ መልበስ ነው፣ አለባበሳችንን ማስተካከል ነው። ቱታ እንኳን ራሱን የተሸፈነ ነው መልበስ ያለብን፣ የተንጠለጠለ መልበስ የለም እንት ነው። እሱን ካደረግን አንዳንዱ ደግሞ ይሄ ራስታ ማና አይነት ነገር አለ፣ አንጠልጥሎም ልግባ ይላል። በፀጉሩ ሊሳብ ይችላል፣ ፀጉሩ ሊጠቀልለው ይችላል። ራስታማን አሉ አይደለም የፀጉራቸውን እንደሚበትኑ እንደዚህ አይነት መካኒኮች አሁን አደጋ ይቀርባል አይደለም። ተማሪ ነው ራስታማን የለም አክቹአሊ ግማሹ እንደኔ መላጣ ነው። ለዚህ ያው የወጣትነት ባህሪ ያላቸው ብዙ ጊዜ ፀጉራቸውን ስለሚያንጠለጥሉ እዛ ጋር ምንድነው አደጋ ሊያመጣ ይችላል። ይሄንን እንግዲህ ከሴፍቲ አኳያ በዋነኛነት ምንድነው ከአለባበስ ጋርና ከአፈታት ጋር የትኛው መቅደም አለበት የሚለውን ነገር የማወቅ ጉዳይ ነው። እንግዲህ ይሄንን ካወራን ባለፈው እዛች ጋር ስናወራ
ባትሪ እያላችሁ ነው። ባትሪው ሃይ ቮልቴጅ ባትሪው ላይ ሌላ ትንሽዬ ባትሪ ነበረች አይደል? እሷ ላይ ገለጻ አላደረኩም፣ ዝም ነው ያልኩት አይደለም። እሷ ጋር ስንመጣ በሆነ መንገድ እንዳው የሆነች ነገር እየሳልኩ ባሳያችሁ ደስ ይለኛል። እንዴት እንደማደርግ ነው አዎ። ለምንድን ነው እሷ ጋር ፕሪቻርጅ ሪሌ ይባላል ነግሬያቸዋለሁ። ፕሪቻርጅ ሪሌ አለ ብዬ ነግሬያቸዋለሁ፣ ግን ሰርኪቷን ማየት አለባችሁ። እዛ ጋርም ያለችዋን ባትሪ ጥቅም ማወቅ አለባችሁ። ደስ ይለኛል። ገብቷችኋል አባባሌ? ባትሪዋንም ማወቅ አለባችሁ፣ ፕሪቻርጅንም ማወቅ አለባችሁ። ሞጁል አለው 3 4 5 6 7 ስንት አለው? እዚህ ጋር 9 ሞጁል አለው። እያንዳንዱ ሴል በሲሪየስ ይሄ አሁን አንዱ ሞጁል ይሄ አንዱ ሞጁል ስንት ሴል አለው? 8 ጊዜ 4 8 ሲባዛ በ4.75 ስንት ነው? 30 ቮልት ነው እያንዳንዱ። 1 2 3 4 5 6 7 8 9 ሲባዛ በ30 7 270 ቮልት ነው አጠቃላይ ይሄ ባትሪ ማለት 3.75 4.75 ነው ማነው 3.75 ነው። ስለዚህ 270 ነው ቶታል ቮልቴጅ። እኛ ስንለካው እዚህ ጋር ስንት ነው የመጣልን? ትዝ ካላችሁ 27 ነጥብ ምናምን አረ የመጣው ዊችሚስ ምን ማለት ነው? 3 ፖይንት ምናምን ጎሏል። ሉክ 27 ነጥብ ስንት ነው የመጣው? እሺ 9 ነው ወይ 9 እንበለው ሲቀነስ ከ30 ላይ ቀንሱት 2 ማለት ይሄ ባትሪ ባላንስ ይፈልጋል። ዲፈረንሱ ስንት ነው መሆን ያለበት? በማክሲመም እና በሚኒሙም ዋናው ማክሲመሙ ስንት ነው? 30 ነው። 0.03 ኦ ሲገባው 2.1 ማለት ይሄ ባትሪ ረጅም ጊዜ አላገልግሎት ሆኗል፣ ተቀምጧል። ስቴት ኦፍ ቻርጅ ሆኗል፣ ወርዷል። ሰልፍ ዲስቻርጅ ያደርጋል ማለት ነው። ባትሪ በባህሪው ምን ያደርጋል? ሰልፍ ዲስቻርጅ ያደርጋል። የስ ስለዚህ ይሄ ባትሪ በዛ ምክንያት ነው 27 ያነበበላችሁ። እና ይሄ እንግዲህ አሁን እዚህ ጋር በሲሪየስ ከዚህ የመጀመሪያው ሴል ይሄኛው ነው እንዳየሁት ከሆነ 27 ያነበበልኝ የመጀመሪያው ሴል ነው። የመጀመሪያው ሴል እዚህ ጋር ይዤ እዚህ ጋር ባነብ ለ270 የቀረበ ነው የሚያነብልኝ። 270 ያነብልኝ ለምን? ስቴት ኦፍ ቻርጅ ስለወረደ ስገምት አሁን በመልቲሜትር በቀደም እምቢ አለን ምንድነው ኢንተርናል ሰርኪዩተር ላይ ችግር ስላለ አይደለም። ከመሃል አንድ ወይ ሁለቱ ሴል ምን ሆናል? ዲኬ ያደረገ ነው። ዲኬ ያደረገ ከሆነ ምንድነው አቋርጦት እዚህ ጋር ቶታል ቮልቴጁን ለማግኘት ትቸገራለህ። ዲኬ ያደርጋል። ምክንያቱም ይሄ ሳይሰራ አይቆየም። ከ30 27 ማለት 27 ነጥብ ምናምን ማለት እንግዲህ በ30 እና በ27 2.1 ማለት ቶታሊ ከስፔሲፊኬሽን ውጪ ነው። ዲፈረንሱ 0.0 ስንት ነው? 3 ነው ማለት ነው። ከዛ በላይ ከሆነ ዲኬ ያደርገዋል። ይሄ ምንድነው? ይሄ ባትሪ ምን ይፈልጋል? በማሽን ኤክስተርናሊ ባላንስ ወይም ደግሞ ሪቻርጅ መደረግ አለበት። ኦንቦርድ አይደለም። ኦንቦርድ ብናደርገው አይቀበልም። አሁን ለምን 2 ፖይንት ምናምን ማለት እኮ የአንዱ ሴልስ ይመጣል ስናነብ ጋንዶ 3 ፖይንት እንግዲህ አሁን የሊቲየም አይረን ምንድነው? እኔ ሳየው ሊቲየም ምን ነበር መሰላችሁ ያየሁት? ሊቲየም አይረን አይደለም። ሊቲየም ሌላ አይነት ነው ኮምፓውንዱ። ምክንያቱም 3.75 በአንድ ሴል ሊቲየም አይረን ፎስፌት ሊሰጥ አይችልም። ሊቲየም አይረን ፎስፌት በምንም ተአምር ፐርሴንት 3.75 አይሰጥም። የኛ ባትሪ ኬስ አይታችሁት ከሆነ ማኑዋላችሁ ላይ 3.75 ማለት ሊቲየም ምን ነበረ? ኒኬልም አይደለም። አይቼዋለሁ አይደለም። ኮባልትም አይደለም ስላየሁት ነው። አይደለም ኮባልትማ ወደ 4 ነጥብ ምናምን ነው። ስለዚህ እንደሆነ አሁን ዞሮ ምንድነው ይሄ ምንድነው የሚደረገው ማለት ነው? አሁን ማሽን ይተመድበትና ምን ይደረጋል? ቻርጅ የተደረገ ባላንስ ያደርገዋል። ያኔ
ወደ ቢኤምኤስ ቮልቴጅ ይመጣል ማለት ነው። አሁን ከኖሚናል ቮልቴጅ ወርዷል ይሄ መኪና። ይሄ ባትሪ ከኖሚናል 270 ከሆነ ኖሚናል ወደ 50 250 ሊሆን ይችላል። ተግባባን? ኖሚናል 3.7 ከሆነ በዚህ አሁን ስፔሲፊክ ኬሚስትሪ ማለት ነው የ3.75 3.6 ሊሆን ይችላል ኖሚናል። እንግዲህ እያንዳንዱ ሴል 3.6 ከሆነ 8 ጊዜ 3.6 ብታባዛ የአንዷን ሞጁል ሲባዛ 9 ብታረገው ወደ 200 ምናምን ታገኛላችሁ። ተግባባ? ኖሚናሉ ከዋናው ከቶታል ቮልቴጁ ምን ሆነ ነው ያነሰ ነው። ቢኤምኤስ ከኖሚናል በታች ሪድ ያደረገው ግልጽ ነው አባባሌ። ከኖሚናል ኮረደበት ኢግኖር ነው የሚያደርገው ቻርጅ ሲያደርግ። ለዛ ነው ሬንጅ የሚቀንስበት። ቻርጅ ባደረገን ቁጥር በኖሚናል ቮልቴጅ ውስጥ ያሉትን ቻርጅ ያደርጋል፣ ሌሎቹ ምን ያደርጋቸዋል? ኢግኖር ያደርጋቸዋል። በዚህ ጊዜ እኛ ምንድነው የምናደርገው? ዳሽቦርድ ላይ እንሄድና ማክስ እና ሚኑን እናይና እናቀናንሳለን። ሚኒመም የወረደው ከዋናው 0.3 በታች ከሆነ ዲፈረንሱ ከተለቀ ምንድነው? ስለዚህ ከኖሚናል የወረዱ ሴሎች አሉ ማለት ነው። ምን ይደረጋል? ያ ወርዶ ባትሪው ባላንስ ይደረጋል። ባትሪ ባላንሰሩ ይሄን ሊፈታው አይችልም። ስማርት ባላንሰሩ እዛ ባትሪ ላይ የተገጠመው ስማርት ባላንሰር ይሄንን ሊፈታ አይችልም። ለምንድን ነው? ከኖሚናል ወርዶበታል። ቢኤምኤስ ከባላንሰር ጋር ተጣምረው ባላንስ ማድረግ የሚችሉት ምኑን ነው? ዊዝን ዘ ሬንጅ ያሉትን ነው። ዊዝን ከኖሚናል በላይ ያለውን ነገር ግን ሁለት ሴሎች ወይም ደግሞ 4 ሴሎች 25 ሴሎች ዲፈረንሳቸው ለምሳሌ አንዱ 3.75 ሆኖ አንዱ 3.6 ቢሆን 3.5 ቢሆን ያንን ምንድነው ማመጣጠን ነው የሚሰራው ባላንሰር ነው። አክቲቭ የሚሆን ፓሲቭ ማመጣጠን ማለት ምንድነው? አንዱ 3.8 ሆኖ አንዱ 3.6 ቢሆን አቬሬጅ ያደርገዋል ማለት ነው። 3.6 ያደርገዋል። ግልጽ ነው። ይሄ እንግዲህ እንደ ባላንሰሩ አይነት ነው። አክቲቭ ታይፕ አለ፣ ፓሲቭ ታይፕ አለ። እሱ ማየት ይቻላል። በሰርኪዩተሪው እናየዋለን። እሱ እየሳልን ማለት ነው። እንዴት ማይክሮ ኮንትሮለሩ ቢኤምኤሱ ማንን ከፍቶ እንዴት አድርጎ ሎድ ሬዚስተሩ ወይም ደግሞ ካፓሲተሩ ፍላይንግ ካፓሲተሩ እንዴት አድርጎ አጀስት እንደሚያደርግ ማለት ነው። ይሄ እንዳለ ነው ስለ ባትሪያቸው። ነገር ግን እዚህ ጋር አሁን በቀደም ምንድነው ያየነው? እዚህ ጋር 2 ተርሚናል አለ። የእናንተ ባትሪ ጋር እንመጣ። እዚች ጋር የሆነች ባትሪ አያችሁ አይደለም? እንደዚህ ተርሚናል ያለው አይደለ? ሃይ ቮልቴጅ ሰርቪስ ፊውዙ እዚህ ውስጥ አይደለም ያለው። በዚህ ኬስ ውጪ ነው። አይታችሁ ከሆነ ለብቻው ነው የፈታነው አይደለ? በጎን በኩል እሱ ፌዙን ነው የሚያላቀቀ። ማን ነው ፊውዙ? ወይ ግራውንዱ ላይ ነው ብዙ ጊዜ የሚገጠመው፣ በግራውንዱ ሳይድ ነው። አሁን ምንድነው ኮንታክተር ሲሆን ነው ፌዙን በፌዙ ብናሳልፍ ወይ በሪሌ ሃይ ቮልቴጅ ሳይድ። አሁን እዚህ ጋር ስንመጣ ውስጥ ያለው ምንድነው? ውስጥ ምን አለች? 12 ቮልቴጅ ምን አለች? ባትሪ አለች። ባትሪ ያለው ልክ ነው፣ ባትሪ ነው። እኔ ዝም ምን ያልኩት የዛን ቀን አይደለም። ውስጥ ያለችው ምንድናት? 12 ቮልቴጅ ባትሪ ናት። እቺ 12 ቮልቴጅ ባትሪ፣ ይሄ ባትሪ ኬብሊንግ አለው አይደለም? ከኮንትሮለሩ ጋር እዛ ኮንትሮለር ላይ ዲሲ አለ። ዲሲ ማለት ኦንቦርድ ቻርጀር ስንሰካ ከግሪድ ቻርጅ ሲያደርግ ባትሪው ከግሪድ ስቴፕ ዳውን አድርጎ ይሄን 270 ወደ 12 ስቴፕ ዳውን አድርጎ እቺን ባትሪ ምን ያደርጋታል? ሁልጊዜ ይሞላታል። አንድ ነው። ይሄን ነው የዚች ባትሪ ስራ ግን ምንድነው? ፍሪ ቻርጅ ሪሌውንና ውስጥ ያለውን ኮንታክተር ለሎ ቮልቴጁ ኮምፒውተሩ እንዲጠቀም መፍቀድ ምንድነው? ፓወር እንዲያገኝ አክሰስ ማድረግ ያለት ውስጥ ላለው ሃይ ቮልቴጅ ኮንታክተር እና ሪሌ ፍሪ ቻርጅ ሪሌ እንዴት ነው? እስቲ ሰርኪዩተሪውን እንይ። አንዴ ሰርኪዩተሪውን እንይ። አሁን ይሄ እዚህ ውስጥ ነው ብለን እናስፋውና እዚህ ጋር ሰፋና መቼኝ ውስጡ ይሄ ቢሆን እዚህ ጋር ባትሪ መግቢያው ሊሆን ይችላል። ይሄ ፌዙ ነው። ይሄ ደግሞ ምንድነው? ግራውንድ ነው። እዚህ ጋር ሜን ኮንታክተሩ አለ። ሜን ኮንታክተሩ እዚህ ጋር አለ። ውስጥ ደግሞ ምን አለ? ስፕሪንግ ኖድድ ምን አለ?
ፒን ዊዝ ስፕሪንግ ማን ነው ኮይል አለ። ስፕሪንግ ሎደድ ነው አክቹዋሊ ስፕሪንግም አለ። ይሄ ኮይል ስንት ተርሚናል አለው? 2 ተርሚናል አለ። ይሄ ፌዙ የት ላይ ነው የሚታሰረው? እዚህ ጋር ነው። ይሄ ወዴት ነው የሚሄደው? ወደ ኮንትሮለር ነው፣ ወደ ኢንቨርተር ሞተር ለመሄድ ማለት ነው። ወዴት ነው? ኢንቨርተር ከባትሪ የሚወጣው ማለት ነው። አሁን እዚህ ጋር ቢኤምኤሱ እዚህ ጋር ቢኤምኤሱ ባትሪ ማኔጅመንት ሲስተሙ ለዚህ ኮይል ፓወር ሰጠ ማለት ይሄ ምን ሆነ? ተገናኘ ማለት ነው። ፓወር ወጣ አይደል? እዚች ጋር ሌላ ምን አለ? እንደዚህ ፓወር የምትወስድ ሪቻርጅ አለች በፓራሌል ከሲስተሙ ጋር የምትገናኝ በምን በፓራሌል እቺ ትመጣና እዚህ ጋር ምን አለ? ሌላ ሪቻርጅ ሪሌ አለች። ልክ እንደ 3087 አይነት ማለት ነው። ይሄ እንዲህ ይገናኛል፣ ይሄ ደግሞ እንዲህ ይገናኛል። እዚህ ጋር ምን አለ? ኮይል አለ። እዚህ ነው። ይሄ ግራውንድ ነው። ግራውንዱን የሚጨርሰው ማን ላይ ነው? ይሄ ኮምፒውተሩ ላይ ነው። ተግባባን? ፓወር የሚሰጠው ማን ነው? 12 ቮልት ኮምፒውተሩ ነው። ይሄም እዚህ ጋር 12 ቮልት ነው። ቢኤምኤስ ነው። ቢኤምኤስ ቮልቴጅ ነው። 12 ማለት ቢኤምኤስ ቮልቴጅ ነው። ይሄም ነው። እቺ ምንድን ናት? ሶርሱ የሚመጣው ከቢኤምኤስ ነው። ግራውንድ የሚያደርገው ቤት ነው። እዛ ነው። ግራውንድ እዚህ ጋር ሲያደርግ ለምን ያህል ሰዓት ይዞ ይቆያል የሚለውን ደግሞ ሰርኪቱን ማሳየት ይቻላል። አንድ ትራንዚስተር ይጠቀማል። ለምሳሌ እቺ ትራንዚስተር ይገባል። እንዲህ ቢሆን እቺ ግራውንድ ትሆናለች። ይሄ በዚህ ይመጣና ይገባል። ኮምፒውተራችን ምንድነው የሚያደርገው? ለዚህ ቤዝ ምንድነው የሚሰጠው? አስፋራስ ፓወር በሰጠ ቁጥር ምንድነው ይሄ ግራውንድ ያገኛል ማለት ነው። 12 ቮልት በዚህ አልፎ መጥቶ በዚህ ጋር አልፎ ግራውንድ ለማድረግ ኮምፒውተራችን ምን ያደርገዋል? ቤዙ ፓወር ሲሰጠው በዚህ ኮይል 12 የመጣው ግራውንድ ያደርጋል እዛ ኮምፒውተሩ ላይ ነው። በትራንዚስተር ነው የሚቆጣጠረው ማለት ነው። ግልጽ ነው። አክቹዋሊ ሪሌይ እና ትራንዚስተር ተመሳሳይ ናቸው። ታውቃላችሁ አይደል? ተመሳሳይ ናቸው አገልግሎታቸው። እሱ ማየት ይቻላል። ኤኒዌይ ፓወር ያለ ያልፋል። አስፋራስ ኮምፒውተሩ ለቤዙ ፓወር እስከሰጠ ድረስ ይሄ ግራውንድ እስካገኘ ድረስ የአክቲቭ ነው ይዞ ይቆያል ማለት ነው። ይዞ እስከይ ፓወር ያልፋል። እዚህ ጋር ስንመጣ አሁን ተመሳሳይ ነገር ነው። 12 ቮልት ቢኤምኤስ ነው። አሁን እዚች ጋር አንድ ነገር ያልሳልኳት ነገር አለች። ምን አለ? ትልቁን ስራ የሚጫወተው ምንድነው? ይሄ ሪቻርጅ ሪሌ ማለት ትልቁን ስራ የሚሰራው ማለት ነው አር ነው። ይሄንን አር ለምንድን ነው መጠቀም የፈለገው? ኢኒሻሊ ቢኤምኤሱ እኛ ልክ ስንመታ ሞተር ለማስነሳት ስንመታ ኮምፒውተሩ ዋናውን ኮንታክተር ፓወር አይልከው። ለማን ነው የሚልከው? ለዚህ ይልካል። ፓወር በዚህ በኩል ያደርግና እዚህ አልፎ የት ይሄዳል? ወደ ኢንቨርተሩ ይሄዳል። ወደ ኢንቨርተሩ ከሜዳው ይሄ ልክ ማለት ያው 12 ቮልት እዚህ ይልካል። የአክቲቬት ሆነ የተገናኘ ፓወር መጣ። ሬዚስተሩ ጋር ይሄ ኢኒሻሊ ኦን ስናደርግ ሰርጅ የሚያደርግ ከረንት ሄዶ ኢንቨርተር እንዳይጎዳ ግልጽ ነው። ይሄ ሄዶ ኢንቨርተር ላይ ኦፍ ኮርስ ኢንቨርተር መግቢያ ላይ ካፓሲተር እና ኢንዳክተር አለ፣ ፊልተር ማለት ነው። እነሱንም ያሳብጣል፣ እነሱንም ያፈነዳል። አልፎ ቦርድም ደግሞ ሄዶ አይጂቢቲ ሰርኩት ይመታል። እየተግባባና ስለዚህ ምንድነው ፒክ ከረንት የማይታወቅ ከረንት ነው። ሲስተም ኦን ስናደርግ ባትሪ ደርሶ ወደ ሶርሱ ማለት ነው ሞተር ደርሶ ወደ ሶርሱ ባትሪ ነው አለ ሰርኪቱን ኮምፕሊት የሚያደርገው ትልቅ ሬዚስታንስ ስለሚሆንበት ኢኒሻሊ ፒክ ከረንት ይወጣል። አንዴ ብድግ ይልና እንትን ነው እንደ ሬዚስታንስ የቆጠረውን ሲስተም ወደ ኮንዳክተርነት እስኪመጣ አንድ 5 ሰከንድ ይፈጃል። ልክ ወደ ኮንዳክተርነት ሲቀየር ከረንቱ ምን ይሆናል? እንደዚህ ወጥቶ እንደዚህ ስትሬት ይሆናል። ፍሎ ነው። እቺ ናታ እቺ ወጣ የምትመጣዋ ኮምፖነንት ጎዳለች። እሷን ማን ይከላከላል? ሬዚስተር ፕሪቻርጅ ነው። ዲስ ኢዝ ኦል ባትሪስ እኛም ጋር ተበትኖ በሙሉ እንዳለው አለ እና ያንን ነው ያሰብኩትኝ። ከዛ እናንተን ማኑዋል ሳየው ራሱን በቃ ምንም አዲስ ነገር የለም። ስለዚህ ኢኒሻሊ ልክ ይሄ አክቲቬት አድርጎ 5 ሰከንድ ከቆየ በኋላ ከረንቱ ስቲዲ ስቴት ሲመጣ ኮምፒውተራችን ይሄን ያጠፋል።
ማንን ያጠፋል? ይሄኛውን ለዚህ የሚልከውን ፓወር ያጠፋና ወዲያውኑ ደግሞ ምን ያደርጋል? ይሄኛውን አክቲቬት ያደርጋል። ወዲያው ይሄ ይገናኛል። ስለዚህ ሲስተማችንን በዚህ ምን አደረጋለን? ፕሮቴክት አደረጋለን። ያቺ ባትሪ እዛ ጋር ያያችኋት ውስጥ ያለችዋ ባትሪ ይሄንን አክቲቬት ለማድረግ ይሄንን ኮይል አክቲቬት ለማድረግ ቢኤምኤሳችን ፓወር የሚያገኘው ከማን ነው? ከእሷ ባትሪ ነው። እሷ ባትሪ ደግሞ እንዳታል ከማን ጋር ትገናኛለች? ከዲሲ ጋር። ዲሲ ደግሞ ምን ማለት ነው? ራሱን ሃይ ቮልቴጁን ወስዶ ስቴፕ ዳውን አድርጎ ለማን ይሰጥልናል? ለትንሿ ባትሪ ቻርጅ ያደርግልናል። ይሄ ማለት ባትሪ ኤሌክትሪክ መኪና ላይ ኦክሲለሪ ባትሪ አለ ታውቃላችሁ። ኦክሲለሪ ባትሪ ዋና ስራው ዋናው ኮምፒውተርን ኦን ማድረግ ነው። ጭንቅላቱን መታሳውን ማሰራት ነው። መታሳው ወይም ጭንቅላቱ ኦን ሲሆን ቢኤምኤስን ያዛል፣ ሲስተም ይከፈታል፣ ኦን ይሆናል ማለት ነው። ኮምፒውተሩ ኢኒሻሊ ለማሰራት ምን ያስፈልጋል ማለት ነው? ኦክሲለሪ ባትሪ 12 ቮልት የሚሰራ። ይሄ ባትሪ ካልሰራ ሲስተሙን ማስነሳት አይቻልም። ለዚህ ነው ብዙ ጊዜ አሁን መኪና ቆሞ ቆይቶ ለማስነሳት ስንመጣ ሰልፍ ዲስቻርጅ ስለሚያደርገው ኦክሲለሪ ባትሪ፣ ይሄ በተለይ ሊድ አሲድ ባትሪ ማለት ነው። አክቹአሊ ኦክሲለሪ ባትሪ ሊድ አሲድ ባትሪ ብቻ አይደለም፣ ሊቲየም የሚጠቀሙ ከ9 ፖይንት ምናምን በታች ሲሆን ሲስተሙን ኦን ላድርግ ብትለው ሻይ ኮምፒውተሩ በ12 ከ9.6 በላይ ነው የሚችለው። ስለዚህ ምንድነው አሁን ብዙ ጊዜ የምትጠረጥሩ ሲስተም ኦፍ ሲሆንባችሁ ባትሪን በጃምፕ ወይም ደግሞ ቀይራችሁ አንዴ አስነስታችሁ የእናንተን የጎደለውን ባትሪ ብትመልሱት ችግር የለም። ራዘር ምን ያደርገዋል? እንደገና ዲሲ አሁን ኦልሬዲ ደርሷል ማለት ነው። ሃይ ቮልቴጅን ወስዶ ዲሲ ስቴፕ ዳውን አድርጎ በ13 ምን ያደርገዋል? ባትሪው ይሞላዋል። ልክ ባትሪ ስትቀይሩ ቢጠፋስ? ያኛውን ነቅላችሁ የኛውን ልትቀይሩ ስትሉ ቢጠፋስ? ይሄ ማለት ምንድነው? ዲሲው ሲስተሙን ሃንድል አላረገም። ምን ማለት ነው? አውትፑት የለውም ማለት ነው። ስቴፕ ዳውን እያደረገ የሚያወጣበት ሜካኒዝም ቆሟል። ጀስት ኢት ኢዝ አን ኦልተርኔተር። ዲሲ ማለት ሲምፕሊ ኢት ኢዝ አን ኦልተርኔተር። መኪና ላይ ያለ ጀነሬተር ነው። ስራው አንድ አይነት ነው። ጀነሬተር መኪና ካስነሳ በኋላ ባትሪ ብትነቅል እሱ ነው ሃንድል የሚያደርግ። እንዳውም ባትሪውን ቻርጅ ያደርጋል። ከጠፋማ ዲናሞ አይሰራም። እንዳውም አንዱ ዲና መስራት አለመስራቱ የምናውቀው እኮ ባትሪው አይደለም። ከዛ አውርደ ምናምን ወደ ማየት ነው የምትሄደው። ስለዚህ ባጭሩ ምንድነው ይሄንን ለማሳየት ነው። ይሄ ፕሪቻርጅ ሪሌይ ወሳኝ ነው እና ብዙ ጊዜ ይቃጠላል። ሬዚስተሩም ይቃጠላል። ፕሪቻርጇም ራሷ ኮይሏ ትመታለች። ስለዚህ እሷን በመቀየር ያው ኖርማሊ ሲምፕሊ ፓወር መስጠት ነው። ባይ ዘ ወይ እዚህ ጋር ኮንታክተር ጋር ስናወራ ሁለት ኬብል ያለው አለ ኮንታክተሩ። ሌላ እንደገና ተጨማሪ ሁለት ያለው አለ። እንደገና እዚህ ጋር ደግሞ ተጨማሪ 6 ያለው አለ። ጥንድ ማለት ነው። ነጭ በነጭ ጥቁር በጥቁርና ቀይና ጥቁር። ቀይና ጥቁር ማለት የኮይሉ ምንድነው? ፓወር ላይ ኮይሏን አክቲቬት ማድረግ ያለው ነው፣ ማግኔታይዝ ማድረግ ያለው። ጥቁር እና ነጭ ከሆነ ግን ምንድነው? ሴንሰር ነው፣ ሲግናል ለኮምፒውተሩ የኮንታክተሩን ኮንዲሽን ዘግቶ ነው የቀረው ኮይል ተቃጥሏል የሚለውን ነገር ሲግናል መላኪያ ቀይና ጥቁር ካለ ይሄ አለ። ስትከፍቱ ቦርድ ላይ ግር እንዳይላችሁ 6 ገመድ ለምን ሆነ ባለ 4 ካያችሁ አንዱ የኮይል ነው ራሱ የኮይሉን የኮንታክተሩን ምንድነው ኮንዲሽን የምናይበት አንዱ ፓወር ላይ ቀይና ጥቁር ጥንድ ከሆነ በቃ ምንም ችግር የለውም። እንትን ነው ፓወር ላይ 12 ቮልት ኮምፒውተሩ ይዞ ይመጣል እና እንደዛ አይነት ነገሮች አሉ። እዚህ ጋር እንግዲህ ሌላ የረሳሁት ነገር ምንድነው? ሌላው እዛ ጋር ያየነው ኢንጂኑ ጋር አውቶማቲክ ትራንስሚሽን ነው አይደለም በሚል ጭቅጭቅ ተነስቶ ነበር። በእኔ እንዳትፈርዱ፣ እኔ ኢንጂኑን አላውቀውም። ወጣቻል ማኑዋልም የለኝም። ደቂቃዎች ቢፈጅ ግን አፈራ በለዋለሁ እንዳልኳችሁ ወጣቻል። ጊዜ ወስጄ አየሁት፣ ማኑዋሉንም አየሁት። አውቶማቲክ ትራንዛክሽን እንደምታውቁት ሃይብሪድ ቬሂክል ወይ በፓራለል ወይ በሲሪየስ ፓራለል ድራይቭ ይደረጋል አይደለም። አክቹዌተር ነው አይዘር የጀነሬተር የሞተሩ አይዘር የኢንጂኑ ተዳምሮ ፋይናል ድራይቭ ላይ ፓወር እንዲደርስ ማድረጊያ ነው ፔሪድ። but it's not similar with that of automatic transmission ማለት ግን አይደለም። it's automatic ያኛው አውቶማቲክ እና ይሄኛው አውቶማቲክ ያኛው ምንድነው ሃንድ አጀስት ይደረጋል ወይ ዲ ላይ ምናምን ታደርገዋለህ አይደል? ሲምፕሊ ከኮምፒውተር ጋር ግንኙነት ያለው ምንድነው
አውቶማቲክ ድራይቭ ለምሳሌ አይድል ኦፍ ኮንዲሽን አለው፣ አሲስት ሞድ አለው አይደለም፣ ኢንጂን ሞድ አለው፣ ባትሪ ቻርጅ ሞድ አለው፣ ሪጀነሬሽን ሞድ አለው። እነዚህ ሞዶች መጠበቅ ነው ስራ። ግልጽ ነው። አክቲቬት በማድረግ ጊር ኢንጌጅ አሁን ፓራሌል ሲሆን ሁለቱም ኢንጌጅ ያደርጋል። ፋይናል ድራይቭ ሲሪየስ ሲሆን ደግሞ በቀጥታ በአንድ ጀስት ፕላኔታሪ ጊር ኖሮ እንደ ፓወር ሀብ ቁጠሩት። የጀነሬተሩ እዛ ይገባል፣ የኢንጂኑ እዛ ይገባል። አቴታይም ወይ ሁለቱ ይወጣል ወይ አንዱ ይወጣል። ግልጽ ነው። ሰንጊር ሪንግ ጊር ምን የለም። በቃ ጀስት በቃ ያንን ማኔጅ ማድረጊያ ነው። አውቶማቲክ ትራንዛክሽን ማለት ነው እሱ ማለት ነው። አውቶማቲክ ትራንዛክሽን ከዚህ ውጪ ስም የለውም። በደንብ ነው ያየው። ማኑዋሉም ላይ አለ። አውቶማቲክ ትራንዛክሽን ነው ስራው ይሄ። ስለዚህ እሱ ጋር ነበር ትንሽ ያዝ አደረገን። ሌላውንም አወራን፣ ተጨቃጨቅን፣ ተማመን። እስቲል ከሄድኩ በኋላ ዳውት ካለ ደግሞ አምጡ። በቃ ይሄን ይመስላል። እቺን ማውራት ስላለብኝ ነው እዚህ ጋር የቆምኩት።